አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ተኛ ጋር አልሐምዱሊላህ። እና ዛሬ ደግሞ የምግብ ሁለት አይነት ምግብ ነው የምሰራው ውዶቼ። እዚህ ሁለት አይነት ስጋ ማዘጋጅቻለሁ። ይሄ ዝም ብሎ ተለቅ ተለቅ ያለ ቆረጥ ያለ ማለት ነው። እዚህ ደግሞ በጣውል ሾዬ ማለት ነው የከተፍኩት ስጋ አለ። ሁለት አይነት ስጋ፣ እዚህም ሁለት አይነት ሽንኩርት አዘጋጅቻለሁኝ። ሁለት አይነት አሰራር ነው የምሰራላችሁ ማለት ነው። ይሄንን ያዘጋጀሁት ለምን ምግብ መሰላችሁ? ይሄንን ማለት ነው ይሄንን ታውቃላችሁ? እኔ የት ሀገር ብቻ ኢትዮጵያም አለ ይሄ ቅጠል ማለት ነው መሰለኝ። ብቻ እዚህ ኢማራት ብዙም አይገኝም፣ ትልልቅ ሞሎች ላይ ነው የሚገኘው ማለት ነው እንጂ አይሼ ቦታ አይገኝም ይሄ ማለት ነው። ወረቀቱን ታስፈልጋ አሳያችኋለሁ። እና ይሄንን አሁን በመጀመሪያ ይሄ አሁን እዚህ ላይ ዘይቱን አደርግና የወይራ ዘይት ወይ ይቅርታ አማርኛ ማለት ነው ውዶች። እዚህ ላይ ምን አደርጋለሁ? ብስሚላህ ረህማን ረሂም የወይራ ዘይት እዚህ ላይ ጨምራለሁ። ሁለቱም ላይ የወይራ ዘይት ነው የምጠቀመው ውዶች። ምግብ ላይ እኔ አብዛኛው የወይራ ዘይት ነው የምጠቀመው። ሀባይብ ዘይት ብዙም አይጠቀሙም ሰዎች ማለት ነው። እና እዚህ ላይ አደርግላችኋለሁ መሰላችሁ። እዚህ ላይ አሁንም ሽንኩርት ጨምራለሁ። ብስሚላህ ዘይቱ ትንሽ ጋል ብሏል ማለት ነው። እዚህ ላይ እንደዚህ ጨምርና እዚህ ላይም ደግሞ ምን ጨምራለሁ? አሁንም ሽንኩርት አያችሁኝ። ሁለቱም ላይ እንደምጨምረው ሽንኩርት ከዛ በኋላ ትንሽ ታማሰርኩት በኋላ ሀባይብ ይየዋ ሁለቱም ላይ ሽንኩርት ተጨምሬ ትንሽ ታማሰርኩት በኋላ ይኸው ከዛ በኋላ ምን አደርግላችኋለሁ? ይሄንን ቆራርጫው ነው ማለት ነው። እንጨት ነበረ ቆራርጫው ነው። አሁን አጥበዋለሁ ማለት ነው። አጥበዋለሁ እዚህ ላይ አምጥቼ አረግበታለሁ። እንደዛ አጥበውና ነሽፈዋለሁ ማለት ነው። እሺ ውዶቼ አሁን እዚህኛው ላይ የሆነ ሽንኩርት በትንሽ መላቀም መጨመር ትችላላችሁ። እኔ ሽንኩርት ፍቅር አለኝ እኔ ሽንኩርት። እሺ ውዶቼ ይሄ እንደዛ መስለው ይሄኛው ሽንኩርቱን ባይጠበስ ችግር የለውም። ለምን አብሮ ተስጋው ጋር ብዙ ሰዓቶችን ይበሳል። ይሄ ግን ለአዝም መጠበስ አለበት ማለት ነው። ይሄን ስጋ ለዛኛው አሰራር ስጋው ለአዝም ይሄ ሽንኩርቱ መጠበስ አለበት ነው። ሽንኩርቱን በኋላ ነው የሚጨመረው። እዚህ ላይ እንጨምራለን። ስጋዬን ጨመርኩ እንደምታውቁት ስጋዬን ጨምሬያለሁ። እንደዚህ አማስላለሁ ሀባይብ። ከዛም እናስደርግበታላችሁ መሰላችሁ። ቅመማ ጨምሩበትና ይብሰል ማለት ነው። እሺ ውዶች እንደዚህ ከተጠበሰ በኋላ ይኸው እንደዚህ ጠብሼዋለሁ ማለት ነው። ከዛም ትጨምራላችሁ አሁንም ሀባይብ ሽንኩርት ለሁሉም ለጤንነትም አሪፍ ነው። ጨምሮ ነው ሽንኩርት። ዘይት ደግሞ ትንሽ የምትጠቀመው ካይካን አይፈልጉም ሰዎቹ ማለት ነው። ዘይቱንም ቢሆን እንደዚህ አማስየዋለሁ። አሁን ምን አደርግላችኋለሁ? ውሃውን ናሽፍ ስለሚፈልግ ነው ውሃውን ያንጠፈጠፍኩት ማለት ነው። በናሽፉ ነው የምጠብሰው ማለት ነው ባይብዬ። አሁን ይሄን ፍና አድርጌ እንዲበስል አደርገዋለሁ። ከዛ ህርሽ ቅመማ ቅመም ተጨምር ደግሞ አሳያችኋለሁ ውዶች። ይሄንን አሳያችኋለሁ። እንደዚህ እየጠበስኩት ነው ታሽንኩርቱ ጋር ማለት ነው። እሺ ውዶቼ አያችሁት? እንደዚህ ጠበስኩት ማለት ነው። ምንም ውሃ ሳልጨምር እንደዚህ ጠበስኩት ማለት ነው። ትንሽ ቅቤ ጨምሬበት ነው ማለት ነው ውዶቼ። እንደዚህ ጠበስኩት ማለት ነው ሀባይብ አያችሁት? ከዛ አሁን ምን አዘጋጅቻለሁ እዚህ ላይ ፍልፍል ሶስ፣ ሾርባት ማጂ፣ ወይ ኩርኩም የምን ቅመም መሰላችሁ? ይሄ ደግሞ እንትኑ የኮረሪማ ማለት ነው። አያችሁ ምን ጨምረዋል። ከዛ እንደዚህ አድርገውና እንደዚህ ታዋስኩት በኋላ ውዶቼ እንጨምርላችኋል። ይኸው ብቻ እንደዚህ ጥበሱት ማለት ነው። በደረቅ ውሃ ግን እንዳጨምሩበት። ለምን ይሄኛው ውሃ ያወጣን ማለት ነው ሀባይብዬ። አሁን ምን አደርግላችኋለሁ? ቆይ ላሳያችሁ ማለት ነው ሀባይ። ቆይ ላርገው ይሄንን እዚህ ላይ። እሺ ውዶቼ ይሄው እንደምታዩት እንደዚህ ጨመርኩት። አሁን እንደዚህ እንትን ትታላችሁ። ከዛ ሳቱን ቅንስ አድርጋችሁ ቅመማ ቅመሙን ጨምሬበታለሁ። ጫው ታነሰው ጨምሩበት። እንደዚህ ብስል ይበል ማለት ነው። ከዛ ደግሞ ወደዚህኛው አስተላልፍላችኋለሁ። እዚህኛውም እንደዚሁም ከሙን አዘጋጅቻለሁ፣ ሾርባት ማጅ አዘጋጅቻለሁ፣ ፍልፍል አስወጣ አዘጋጅቻለሁ። ምን አደርግላችኋለሁ? ይሄንን ቅመም ደግሞ አሁን እዚህ ላይ ጨምረላችኋለሁ። እዚህ ቅቅል ስጋ እየቀቀልኩ ነው እንደምታውቁት። ቅቅል ስጋ እየቀቀልኩ ስለሆነ
ይሄንን ምን ልሰራበት ፋሶሊያ ኸድራ ልሰራበት ፈልጌ ነው። እንደዚህ ታረኩ በኋላ ምን አደርግበታለሁ? ቲማቲም ሰልሰል እጨምርበታለሁ ማለት ነው። አሁን እንደዚህ እንትን ይበል ብዬ ነው ይብሰል ስጋውና ትንሽ ውሃ ጨምርበታለሁ ማለት ነው። እዚህ እየቀቀልኩ ነው እንደምታውቁት። ከዛ ደግሞ ውዶቼ የዚህ ደግሞ አሁን ይሄን ጨርሻለሁ። ወይ ደግሞ ሌላው ሻገርላችኋለሁ። እኛ ቤት አንድ ምግብ ብቻ አይደለም የሚሰራው ውዶቼ፣ 3 4 ነው። ከዛ ሄዶ የት አለላችሁ እኔ ብቻ ተየት እንዲያስመጣችሁ አላውቅም። ብቻ እኔ እንጃ የምን ዱኤት እንደሆነ የበቆሎ ይመስላል ሽክሉ ማለት ነው። ይሄንን ምን አደርገዋለሁ ግን ቢጫ ነው ውስጡ ማለት ነው። ይሄንን ውሃ ፈላና እንደ ክንፎ ሰራዋለሁ ማለት ነው። ለዚህ ማባያ እንደዛ ነው። ያው የሁሉም ቤት አሰራር በነገራችን ላይ ይለያል። እኛ ቤት ዛሬ ሌላ ነው፣ ነገ ሌላ ነው። አንድ አይነት አይበሉም። በዛ የተነሳ አሁን ይሄንን እንደ ክንፎ ሰራውና ይሄንን ትበስል በዚህ ነው ምሳ የሚበሉት ማለት ነው። እዛ ደግሞ እንደ ወጥ እየሰራሁላችሁ ነው። ሩዝ አዘጋጅላችኋለሁ የፈለጉት እንዲበሉ እላችኋለሁ። የዛሬው ቪዲዮ ይሄ ነው። አበረታቱኝ ማለት ነው ውዶቼ። ላይክ እስቲ አድርጉልኝ፣ ሸርም አድርጉልኝ።